በቅናት ባዝኜ ለምን አረጃለሁ ንስርና የቁራን ዝምድና ማየት ጠቃሚ ነው። ንስር በባህሪው አርቆ የሚያይ ብዙ ከለሮች የሚያይ በከፍታ የሚበር በከፍታ የሚመላለስ ከከፍታውም በከፍተኛ ርቀት ኢትዮሪካ ሰተት ብሎ ከቤተ መንግስቱ ገብቷል። በር የከፈቱለት ገና አልበሙ ሳይለቀቅ እነ ካሙዙ ካሳና ፈዲላ ቢያ ናቸው። ሙዚቃው ከተለቀቀ በኋላ ማን ያስቁመው? ሰተት ብሎ ወደ እልፍኙ። ካቢኔውንም ጥቂት ሳያናጭ አልቀረም። የመንግስት ሹማምንት ከእነርሱ በማይጠበቅ መንገድ የድምፃዊ ቴዎድሮስ ካሳሁንን ስም ለማጠልሸት በሚል የሞከሩት ሙከራ ከአልበሙ በፊት 1-0 እንዲመሩ አድርጓቸው ነበር። ይህም ጠቅላዩን አስቆጥቶ ካቢኔያቸውን እንደገመገሙት ይሰማል። ከሙዚቃው በኋላ ጨዋታው ስንት ለስንት እየሄደ ነው። እስቲ እናንተ ትዝብታችሁን ንገሩን። ጠቅላዩ ንስሮች ነን እነርሱ ቁራዎች ናቸው፣ የሁለቱን ልዩነት ህዝቤ ይረዳ ብለዋል። ታዲያ ከራሳቸው ከጠቅላይ ሚኒስተሩ ጉያ የወጣ አንድ አስከራሚ የመልስ ምት ሰምተናል። ለጠቅላዩ እኛ ንስሮች ነን፣ ወደ ከፍታችን እንበራለን። ንስር የሚተናኮለውን ቁራ ምን እያደረክ ነው አይለውም፣ የሚበርበትን ፍጥነትና ከፍታ ነው የሚጨምረው። እኛ ንስሮች ነን፣ ወደ ከፍታችን እንበራለን፣ ህልማችንን እናሳካለን ለሚል የጠቅላዩ ንግግር ዮናስ ዘውዴ እንዲህ ሲል መልስ ጽፏል። ነስር ወንስር። ንስር የአንድ ጊዜ የትዳር ጓደኛ ያገባል፣ ሞኖጋምስ ነው። በህይወት ዘመኑ ከአንድ አጋር ጋር ይኖራል። ንስር ከራሱ ክብደት በላይ መሸከም አይችልም። የአይኑም እይታ በዝናብ በጭጋግ ወይም በጨለማ ላይ ይደክማል። ረጅም ርቀት ሲበር ደግሞ ይደክማል። የሰው ጫጫታ ከ300 ሜትር በላይ ቢቃረብ ጎጆውን ትቶ ሊሄድም ይችላል። ጠቅላይ ሚኒስትር ዶክተር አብይ አህመድ ይሄን መልስ ሲሰሙ ምን ይሉ ይሆን? ጠብቀን እንሰማለን። ለመሆኑ ግን ንስርና ቁራ ምንና ምን ናቸው? በምን ይመሳሰላሉ? በምንስ ይለያያሉ? ማንስ ከማን ያይላል? እስቲ እናነጻጽራቸው። የሰማዩ ንጉስና የጥላው ጌታ። በአዕዋፋት ዓለም ውስጥ እንደ ንስር የሚከበር እንደ ቁራ የሚፈራ የለም። ሁለቱም በራሳቸው መንገድ የብልህነትና የጽናት ተምሳሌቶች ቢሆኑም ወደ ዝርዝር ባህሪያቸው ስንገባ ግን እጅግ የተለዩ ሆነው እናገኛቸዋለን። አንደኛ የማህበራዊ ህይወትና የግል ባህሪ በሁለቱ መሃል ያለው ዋነኛ ልዩነት ነው። ንስር ብቸኛ ተዋጊ ነው። አብዛኛውን ጊዜ ብቻውን ወይም ከትዳር አጋሩ ጋር ብቻ ያሳልፋል። ንስሮች እንደ ሌሎች ወፎች በመንጋ አይበሩም። ይህ ባህሪያቸው ለራሳቸው ያላቸውን መተማመንና የበላይነት ያሳያል። ንስር በመንጋ አይበርም የሚለው ብሂል የመጣውም ከዚህ ጽኑ ባህሪያቸው ነው። በአንጻሩ ቁራዎች እጅግ ማህበራዊ ናቸው። በአንድነት ይኖራሉ፣ ይበላሉ፣ ይከላከላሉ። አንድ ቁራ አደጋ ላይ ሲወድቅ ሌሎች በመቶዎች የሚቆጠሩ ቁራዎች ተሰብስበው ድምጽ በማሰማት ጠላትን ያባርራሉ። በጋራ የመስራትና የመደጋገፍ ባህሪያቸው ከማንኛውም ወፍ የላቀ ነው። የምግብ አፈላለግና የአደን ስልት ሌላው ልዩነታቸው ነው። ንስር ንጹህ አዳኝ ነው። እንደየዝርያው ቢለያይም በህይወት ያለን እንስሳ አድኖ የመብላት እንጂ የሞተ እንስሳን ወይም ጥምብ የመብላት ፍላጎቱ አነስተኛ ነው። ንስር ንጥቂያውን ከኪሎ ሜትሮች ርቆ መለየት የሚችል እጅግ ረቂቅ እይታ አለው። ቁራ በአንጻሩ አጋጣሚ ጠባቂ ወይም ኦፖርቹኒስት ነው። ራሱ አድኖ ሊበላ ይችላል። ነገር ግን ሌላ አዳኝ የጣለውን ወይም የሞተ እንስሳን መብላት ይቀለዋል። እንዲያውም ንስር አድኖ የገደለውን ስጋ ቁራዎች በጋራ ሆነው ንስሩን በማበሳጨት ቀምተው ሊበሉ ይችላሉ። የማሰብ ችሎታና ብልህነት። ሳይንቲስቶች እንደሚሉት ቁራዎች ከአዕዋፋት ሁሉ እጅግ ብልህ ናቸው። መሳሪያዎችን የመጠቀም ለምሳሌ እንጨት ተጠቅመው ነፍሳትን ማውጣት፣ የሰውን ፊት የመለየትና ስድብን ወይም ውለታን የማስታወስ ችሎታ አላቸው። ችግርን የመፍታት ብቃታቸው ከ7 ዓመት ህፃን ልጅ ጋር እኩል እንደሆነ ይገመታል። የንስር ብልህነት ደግሞ የሚገለጸው በውሳኔ አሰጣጡና በስትራቴጂው ነው። ለምሳሌ አውሎ ንፋስ ሲመጣ ሌሎች ወፎች ለመደበቅ ሲሞክሩ፣ ንስር ግን የአውሎ ንፋሱን ኃይል ተጠቅሞ ወደ ላይ ለመብረር ይጠቀምበታል። የራሱን ጉልበት ሳይጨርስ በንፋስ ኃይል መብረር መቻሉ ስልታዊ ብልህነቱን ያሳያል። ትዕግስትና ጽናት። ንስር ለሰዓታት ያለ እንቅስቃሴ በአንድ ቦታ ሆኖ አደን መጠበቅ ይችላል። ኢላማውን አንዴ ከለየ በኋላ ምንም አይነት መሰናክል አያቆመውም። ቁራ ትዕግስት የለውም። ይልቁንም ንቁና በየቦታው የሚረብሽ ነው። ትኩረቱ በየጊዜው ይከፋፈላል። ነገር ግን ለአደጋ ያለው ንቁነት በጣም ከፍተኛ ነው። ንስርና ቁራ አንድነቶቻቸው በምን ይመሳሰላሉ? ምንም እንኳን ልዩነታቸው ቢገዝፍም የሚጋራቸው አንዳንድ ባህሪያት ደግሞ አሉ። ታማኝነት። ሁለቱም ወፎች ለትዳር አጋራቸው ታማኝ ናቸው። አብዛኛውን ጊዜ በህይወት ዘመናቸው ከአንድ አጋር ጋር ብቻ ይኖራሉ። አካባቢን የመላመድ ብቃታቸው።
ሁለቱም በተለያየ የአየር ንብረቶች ከበረዶ እስከ በረሃ የመኖር ከፍተኛ ችሎታ አላቸው። የቤት ጥበቃ ባህላቸው ሁለቱም ጎጆአቸውን ከጠላት ለመከላከል እጅግ ጨካኝና የማይደራደሩ ናቸው። ሐሳቡን ስናጠቃልለው የንስርና የቁራ ልዩነት ለሰዎች ትልቅ ትምህርት ይሰጣል። ንስር ራዕይ ያለውና ወደ ላይ የሚወነጨፍ መሪን ሲወክል፣ ቁራ ደግሞ ማህበራዊ ትስስር ያለውና በማንኛውም ሁኔታ ውስጥ መላ የሚፈልግ ብልህ ሰውን ይወክላል። ንስር በከፍታው፣ ቁራ ደግሞ በብልህነቱ የሰማዩን ግዛት ይጋሩታል። ንስር ወደ ላይ በመውጣቱ ጠላቱን ሲያሸንፍ፣ ቁራ ደግሞ በቡድን በመደራጀት አደጋን ይመክታል። ፖለቲካውን ለፖለቲከኞች ትተነው እኛ ከቁራና ንስር የሚበጀውን እንዲመልቀም እንችላለን። ግን ደግሞ ከፖለቲካው አናመልጥምና እስቲ እንመለስ። አንድ ከማህበራዊ ሚዲያ ላይ ያገኘነውን የንስርና ቁራ ፖለቲካ ንጽጽር ደግሞ ልጋብዛችሁ። ንስር ወይስ ቁራ? ከጉልበት በላይ ጥበብ ይበልጣል። ሰሞኑን እንደ ንስር በከፍታ እንበራለን፣ ጩኸትና ለቅሶን ለቁራዎች እንተዋለን የሚለውን ንግግር በብዙዎች ዘንድ ሲጋራ ከርሟል። ንስርን የጥንካሬና የከፍታ ምልክት አድርጎ መሳል የተለመደ ቢሆንም ቁራን የጩኸትና የውድቀት ምሳሌ አድርጎ ማቅረብ ግን ከሳይንሳዊ እውነታ የራቀ ልማዳዊ አመለካከት ነው። እስቲ እውነታውን እንመርምር። አንደኛ፣ የከፍታው ነፃ ተሳፋሪ። ቁራ ንስርን ለመጋፈጥ የማይፈራ ብቸኛ ወፍ ነው። እንዲያውም ንስር ወደ ሰማይ ሲመጥቅ ቁራው በጀርባው ላይ ተሳፍሮ አንገቱን ሲነክሰው ይታያል። ይህ ለንስር ትልቅ ፈተና ቢሆንም ለቁራው ግን የጥበቡ መገለጫ ነው። ቁራው ጉልበት ሳያባክን የንስርን ክንፍና ከፍታ እንደ ነፃ መጓጓዣ ተጠቅሞ ይጋልበዋል። ጥበብ ማለት ይሄው ነው፣ የሌሎቹን ጉልበት ለራስ ዓላማ መዋል። ጩኸት ወይስ የተራቀቀ ኮሚኒኬሽን? ቁራዎች የሚጮሁት ዝም ብለው አይደለም። ሳይንስ እንደሚለው ቁራዎች እጅግ የተራቀቀ የመረጃ ልውውጥ ስርዓት አላቸው። አደጋን ቀድሞ መለየትና ለቡድን ማሳወቅ፣ ምግብ ያለበትን ቦታ መጠቆም፣ አልፎ ተርፎም የሞተባቸውን ወዳጅ ለመዘከር ቀብር መሰል ስነ ስርዓት ማከናወኛቸው ነው ድምጻቸው። ይህ ጩኸት የድንቁርና ሳይሆን የከፍተኛ ማህበራዊ ንቃተ ህሊና መገለጫ ነው። የዓለማችን ብልህ ወፍ ዘአቪየን ኢንስተን ቁራ በሳይንሳዊ መለኪያ አይኪው ከንስር እጅግ ይበልጣል። ንስር በባለቤትነት የተሰጠውን ጥፍር ብቻ ሲጠቀም፣ ቁራ ግን እንጨትና ሽቦን ቀጥቅጦ መሳሪያ በመስራት ምግብ ያወጣል። ቁራ የሰውን ፊት ለይቶ የማወቅና እስከ 5 ዓመት ድረስ የመለየት ብቃት አለው። በአጠቃላይ ንስር በብቸኝነትና በጉልበት የታጀበ ከፍታ አለው። ቁራ ግን በጋራ ጥበብ፣ በማህበራዊ ትስስርና በስትራቴጂያዊ አስተሳሰብ የሚኖር የአዕዋፋት ዓለም ፈላስፋ ነው። ስለዚህ ቁራን ማጣጣል ሳይንሳዊ ሳይሆን ልማዳዊ ጭፍን ጥላቻ ነው። የሰዎችንም ጩኸት ከንቱ ጩኸት አድርጎ ማሰብ ግብዝነት ነው። ለምን ጮሁ ብሎ መረዳት ያስፈልጋል። አንዳንድ ጊዜ በከፍታው ላይ ብቻ ሳይሆን ከከፍታው ጀርባ ያለውን አእምሮ ማየት ይገባል ሲል ግለሰቡ በማህበራዊ ሚዲያ ላይ የነጻ እይታውን እንዲያስፍሯል። ፖለቲከኛ ልደቱ አያሌው በጠቅላዩና ቴዲ ማል የተጀመረውን ሰጣ ገባ ተቀላቅለዋል። ልደቱ ፖለቲከኛ ከመሆን ምነው ሙዚቀኛ በሆንኩ፣ እኛ ስንት ዓመት ለፍተን ያልሰማን ህዝብ ለቴዲ በደቂቃ ውስጥ ተገለበጠለት ሲል ህዝቡን ታዝቤዋለሁ ብሏል። ኢትዮሪካና የወፍ በረር ትዝብቶቼ በሚል ርዕስ ልደቱ ያጋራውን አጭር ሐሳብ እንጋብዛችሁ። ከአገራችን የኪነ ጥበብ ሰዎች መካከል የግፍ አገዛዝን በመጋፈጥ ረገድ በዘመነ ኢህአዴግ አንደኛ፣ በዘመነ አብይ ደግሞ አራተኛ ጀግኔ አርቲስት ቴዎድሮስ ካሳሁን ነው። የተጽዕኖ ፈጣሪውን የቴዲ አልበም መለቀቅ ተከትሎ በተፈጠረው የሰሞኑ ከፍተኛ የህዝብ ስሜት ዙሪያ የሚከተሉትን 8 ቁም ነገሮች ታዝቤያለሁ። ትዝብቶቹ የድርሻ ኃላፊነቱን የተወጣውን ቴዲ አፍሮን ሳይሆን የእሱን አልበም መለቀቅ ተከትሎ የተፈጠረውን የህዝብ ስሜት የሚመለከቱ ናቸው። አንደኛ፣ ማናችንም ከምንገምተው በላይ የኢትዮጵያ ህዝብ በአሁኑ ወቅት በከፍተኛ ብሶት፣ ምሬት፣ ስጋት፣ የተቃውሞ ስሜትና የለውጥ ጥማት ውስጥ ነው። ሁለተኛ፣ በሀገራችን ተጨባጭ ለውጥ እንዲመጣ በቋሚነት ከምንደክመው ፖለቲከኞችና ማህበራዊ አንቂዎች በላይ ኪነ ጥበብ በብዙ እጥፍ የህዝብን ስሜት የማነሳሳት ትልቅ አቅምና ሚና አላት። ሶስተኛ፣ የወቅቱ የሀገራችን የብሔር ብሔርተኞች አልቆለታል ወይም ተሸንፈዋል ከሚሉት በተቃራኒ የኢትዮጵያ ብሔርተኝነት ፖለቲካ ዛሬም በህዝብ ውስጥ የተዳፈነ ረመጥ ሆኖ ቀጥሏል። አራተኛ፣ የህዝበኝነት ወይም ፖፑሊዝም፣ የስሜታዊነት፣ የጽንፈኝነት፣ የብሔርተኝነትና የመርህ የለሽነት የፖለቲካ ባህል በህዝባችን ውስጥ አስፈሪ በሆነ መጠን ተጠናክሮ ቀጥሏል። አምስተኛ፣ አብዛኛው የሀገራችን የፖለቲካ ማህበረሰብ ተደራጅተው ከሚታገሉለት ከታሰሩለትና መተኪያ የሌለው ውድ ህይወታቸውን ጭምር በሰላማዊም ሆነ በትጥቅ ትግል አሳልፈው ከሰጡለት ጀግኖች በላይ በዘፈንና በቅኔ ስሜቱን ለሚገልጹለት አርቲስቶች የበለጠ ፍቅርና አድናቆት አለው።
ስድስተኛ ዘላቂ ሰላምና ፍቅር፣ እኩልነትና አንድነት በባዶ ቃላት የምንመኛቸው ባዶ ተስፋዎች ከመሆን አልፈው መሳኪያ መንገዳቸው የገባን ዓላማዎቻችን አልሆኑም። ሰባተኛ አሸናፊነትና ዘላቂ ለውጥ በስሜትና በምኞት ሳይሆን በተደራጀ ትግልና መስዋዕትነት ብቻ የሚገኝ ውጤት መሆኑ ገና አልገባንም። ስምንተኛ ከቴዲ አፍሮ ዜማና ቅኔ በላይ የኢትዮጵያ የፖለቲካ ማህበረሰብ ፍቺ የጠፋለት ቅኔ ሆኗል። ፖለቲከኞችና የማህበራዊ አንቂዎች 8 ዓመት ታግለን ማነሳሳት ያልቻልነውን ህዝብ ቴዲ አፍሮ በ8 ደቂቃ የዳስ ጣል ዜማና ቅኔው አነሳስቶታል። ይህን ሳይ ፖለቲከኛ ከመሆን ይልቅ ቅኔ ዘራፊ በሆንክ የሚል መንፈሳዊ ቅናት አድሮብኛል። ቴዲ አፍሮ ስማ ራሴ እንዳለው የ8ቱን ትዝብቶቼን ዝርዝር ትንታኔ ቅኔ ወዳጅ የሆናችሁ እናንተ ለእናንተው እንድትነግሩት ትችዋለሁ። ተወያዩበት። አሁን በኢትዮጵያ ሰዓት አቆጣጠር ከምሽቱ 11 ሰዓት ነው። ልደቱ አያሌው ሚያዝያ 13 ቀን 2018 ዓ.ም። ውድ ቤተኞቻችን የቴዲን አልበም አስመልክቶ የቁራና ንስርን ፖለቲካ እንዲታዘብ ነው። ሰላም ለእናንተ። እንዲህ ነው እንዲያልከኝ መኮንን